ለመንፈስ ላምሮ ለስሜት ላካሉ የሚመጥን ቦታ ሄምስፌር ሆስፒታል ኩራ በሉ አርሂቡ ይግቡ ብለናል። እጅግ ድንቅ ልዩ ስጦታ የትጋት ውጤት ማህበረሰብን ብሎም ሀገርን ያኮራል። እውነትም እጅ መድኃኒት ነው የተባለለት ዶክተር ገዛኸኝ ደስታ በሙያው አንቱ ከተባሉ ስፔሻሊስቶችና ሰብ ስፔሻሊስቶች ጋር በመሆን ቅድሚያ ለጤናው ሰጥቶ ይሰራል። ለህፃናት፣ ለእናቶች፣ ለነፍሰ ጡርና ጨቅላ ህፃናቶች ቅድሚያ በመስጠት ምቹ አገልግሎትን ይሰጣል። ምቹና ጽዱ የእንግዳ መቀበያና ማረፊያ ስፍራ፣ ጥራቱን የጠበቀ ህፃናትን ያማከለ ውብና ጽዱ የህፃናት መኝታ ክፍል፣ ዘመኑ የደረሰበትን የቴክኖሎጂ ደረጃ ያሟላ አገልግሎትን የሚሰጥ ዘመናዊ የራጅ መሳሪያ፣ ለአዋቂዎች ተመላልሰው ለሚታከሙ ንጹህና ጽዱ ክፍል፣ ለነፍሰ ጡር እናቶች ምቹና ውብ ማራኪ የማዋለጃ ክፍል፣ አይበለውና ምጥ ቢያስቸግሮ የምጥ ማገዣ ዘመናዊ መሳሪያ፣ እናቶች ከወለዱ በኋላ የሚያርፉበት ንጹህና ውብ ማራኪ መኝታ ክፍል ውብ ከሆነ እይታ ጋር፣ ህፃናት ከተወለዱ በኋላ የሚያርፉበት ንጹህና ምቹ መኝታ ከማራኪ እይታ ጋር፣ መግባት ክልክል ነው። ዋናውና ወሳኙ ክፍል ዘመኑ የደረሰበትን አገልግሎት የሚሰጥ ዘመናዊ የኦፕራሲዮን መሳሪያ፣ የጨቅላ ህፃናት ጥብቅ ጥንቃቄ ክፍል፣ የተሟላ የላቦራቶሪና የደም ባንክ ተኝተው ለሚታከሙ ታካሚዎች የሴቶች ተኝቶ መታከሚያ፣ የወንዶች ተኝቶ መታከሚያ እንዲሁም በግል አገልግሎት ለሚፈልጉ የግል ተኝቶ መታከሚያ ውብና ጽዱ ማራኪ የመኝታ ክፍሎች። ሕክምና አቶ መንገላታት ቀረ፣ ባለጸግነት በተግባር ይኖራል። ሄምስፌር ለዚህ ምስክር ነው። ምን ቀረ? ሁሉም ለርሶ። ቅድሚያ ለጤናው ሁሉ ቤተሰቡ። አድራሻችን በሾኒክ ከበቂ መኪና ማቆሚያ ጋር